ከተማሪ ያለው ነው ያፈቀርኳት። ቀጥልልን። ተማሪ ያለው ነው ያፈቀርኳት። ያው ከልጅቷን ካፈቀርኳት 9 አመት ሞላን። ዘንድሮ 9 አመታችን ነው። እኔ ያው ያፈቀርኳት 10ኛ ክፍል እንትን ከተፈተንኩ በኋላ ማትሪክ ከተፈተንኩ በኋላ ነው የእሷን ፍቅር የጀመርንና ሰኔ 11 ጀምሮ ፍቅር ጀመረና ከሷ ጋር። እሺ በዛን ሰዓት እኔ የምሰራው የነበረ ነጋዴ ነበርኩ። በጎን ነጋዴ ነኝ። በጎን በኩል ደግሞ ኮብልስቶን እሰራለሁ። ኮብልስቶን ያው በጣም ብር ነበረው በዛን ሰዓት። ፋሽን ነበረ እሰራለሁ። እኔ ከትምህርቴ ባሻገር እነዚህ ሁለቱን ስራዎች እሰራለሁ። የምሰራውም ንግዷን ለምሳሌ የምሰራ ከጎንደር አዲስ አበባ እንቁላል ጭን ነበር። በምጭንበት ሰዓት በቃ ምንም በዛን ሰዓት በጣም ቢዝነስ አለኝ። ከማነ በቃ ካሉ ከተባሉ ሰዎች ብዙም እንትን አለ ማላንስም ያለኝ ነገሮች መንቀሳቀስ ይችላል ባለኝ አቅም ማለት ነው። አሁን ላይ ግን ያው ሁሉ ነገር የለም። ያው ትምህርት ልማር በሚል ወደ ትምህርት የገባው ትምህርቴን ይበልጥብኛል ብዬ ወደ ዩኒቨርሲቲ ገባው። ዩኒቨርሲቲ ከገባው በኋላ የሚያግዘኝ ሳፖርት የሚያደርገኝ የለም፣ ከጎኔ የሚደግፈኝ ሰው የለም ነበር።